ቦሎ አፕ ምንድነው? ምንስ ይጠቅማል? እነሱስ በምን ይተዳደራሉ? እኛስ ምን መስራት እንችላለን? ኢንቨስትመንት አለው ወይ? በምን መንገድስ ይከፍላል? እና ለመጀመር ምን ያስፈልጋል ሚለውን ነገር በዚህ ቪዲዮ የምናየው ይሆናል። እስከ መጨረሻው ቪዲዮ ከኔት ጋር ቆዩ። ቦሎ አፕ አፕሊኬሽን ነው። ምንስ ነው የሚጠቅመው? የዓለም አቀፍ የላይቭ ቻት ወይም ደግሞ እንደ ሶሻል ኔትወርኪንግ የሚጠቅም አፕሊኬሽን ነው። ከተለያዩ ሀገር ዜጎች ጋር እንድንነጋገር ወይም ደግሞ ጌሞችን እንድንጫወት የሚረዳ አፕሊኬሽን ነው። እነሱስ ታዲያ በምን ይጠቀማሉ ሚለውን ነገር ስናይ ደግሞ በኢንአፕ ፐርቼስ ወይም ደግሞ ቨርቹዋል ጊፍትስ በሚባሉ ኮይኖችን ዳይመንዶችን ክሬት አድርገው በመንቀሳቀስ ይጠቀማሉ ማለት ነው። ሌላኛው የሚጠቀሙበት መንገድ ደግሞ በፕሪሚየም ሜምበርሺፕ ማለትም አንዳንድ ነገሮችን ቪአይፒ ሊሆን ይችላል ወይም ደግሞ ፕሪሚየም የሆኑ ነገሮችን ዩዘሮች ባይ ሲያረጉ ይጠቀማሉ ማለት ነው። እኛስ ምን መስራት እንችላለን ሚለውን ነገር ስናይ ደግሞ በጌሚንግ መልክም ጌመር ሆነን መስራት እንችላለን ወይም ደግሞ በኤጀንሲነት መልክ ሆነን ኤጀንት ሆነን ዛፕ ላይ በደንብ አድርገን መስራት እንችላለን። ሶስተኛው ደግሞ በላይቭ ስትሪመር ወይም ደግሞ ላይቭ ስትሪሚንግ በማድረግ ፕላትፎርም ላይ መስራት እንችላለን። ኢንቨስትመንት አለ ወይ ነው? ቦሎዬ ምንም አይነት ኢንቨስትመንት የለውም። ከኢንቨስትመንት ውጭ የሆነ አፕ ነው። ለመስራት ስማርትፎንና ኢንተርኔት አክሰስ ብቻ ነው የሚያስፈልገን። ሁሉ ሰውስ ሊሰራው ይችላል ወይ? አዎ፣ ማንኛውም ሰው ሊሰራው የሚችል ቀላል የሆነ አጠቃቀም ያለው አፕ ነው። ዊዝድሮ ሜቶድስ እንዴት ነው ወይምስ ደግሞ በምን መንገድ ነው የሚከፍለው ሚለውን ነገር ስናይ ደግሞ በንግድ ባንክ፣ በቴሌብር፣ በአዋሽ፣ በአቢሲኒያ እና በኤቭሪ ሴንትራል ኤክስቼንጆች በተባሉ በሙሉ ይከፍላል። ባይናንስ፣ ባይቢት፣ ቢትጌት በሚባሉት በሙሉ ይከፍላል ማለት ነው። እና አጠቃቀሙስ እንዴት ነው? እንዴት አድርገን ነው ሬጂስተር የምናደርገው? የቀን ታስካዎቻችን ምንድናቸው? እንዴት አድርገን ነው የምንሰራው ሚለውን ነገር ደግሞ ቪዲዮውን አይተን ቼክ እናድርገው። እሺ፣ መጀመሪያ ወደ ቴሌግራም ቻናል እንገባና ከዛ ላይ ሊንኩን እናወርዳለን ማለት ነው። ያው እዚህ ጋር ቦሎ አፕ ሊንክ አለ ወይ ደግሞ ከፕሌይ ስቶር ላይ እናወርዳለን ማለት ነው። እቺ ሊንኩን እንገባና ወይ በክሮም ወይ በፕሌይ ስቶር እናወርደዋለን። እኔ ስለወረድኩት ያው እዚህ ጋር ተቀምጦልኛል ማለት ነው። ከዛ በኋላ ትንሽ እንጠብቀውና በኋላ እዚህ ጋር በሶስት አማራጭ መክፈት እንችላለን። አንደኛው ጎግል ነው፣ ሁለተኛው በፌስቡክ ነው፣ ሶስተኛው ደግሞ እዚህ ጋር በቴሌግራም መክፈት እንችላለን ማለት ነው። ግን ያው ቀላሉ መንገድ በጎግል መክፈት ነው። በጎግል እንከፍታለን ማለት ነው። እዚህ ጋር ያለንን ጎግል አማራጮች ያመጣልናል። በአንዱን መርጥና እንገባለን ማለት ነው። ከዛ ከገባን በኋላ እዚህ ጋር ሶስት ነገር ነው የሚመጣልን። ፓርቲ አለ፣ ሜሴጅ አለ፣ ሚል አለ ማለት ነው። ስለዚህ እኛ የምናደርገው የመጀመሪያ ስራችን የሚለውን እንነካዋለን ማለት ነው። ከዛ እዚህ ጋር አሁን ምንም የሰራሁት ስራ የለም ማለት ነው። መጀመሪያ ኤጀንት መምረጥ አለብን፣ ኢንቫይት የሚያደርገን ሰው ማለት ነው። ኤጀንት ማለት እናንተን የሚያሰራችሁ ኤጀንት የሚያደርጋችሁ እናንተን ራሳችሁና ሌቭላችሁን የሚያሳድግላችሁ ሰው ነው ማለት ነው፣ እስከ ሌቭል 3 ማለት ነው። ስለዚህ መጀመሪያ ማድረግ ያለብን እዚህ ጋር ቢካም ሆስት ጆይን የሚለውን እንነካዋለን ማለት ነው። እችኛዋን ክሊክ ካደረግን በኋላ እናንተን የጋበዛችሁ ሰው ማለትም ደግሞ እንድትሰሩ ኤጀንት የሆናችሁ ሰው የእሱን አይዲ ታስገባላችሁ። የእሱን ነው የምታስገቡት። የሌላ ሰው ብታስገቡ ማንም ከዛ በኋላ ያለው ሌቭል ሊያሳድግላችሁ ማንም እሺ ሊላችሁ አይችልም። ስለዚህ ኤጀንት የሚሆናችሁ ሰው ነው ሌቭላችሁንም ምንም የሚያሳድግላችሁ ማለት ነው። ስለዚህ ኤጀንት የሚሆነኝ ሰው የእሱን አይዲ 23 ማለትም የኔ አይዲ ማለት ነው 23 20 ይሄን አይዲ እናስገባለን ማለት ነው። ከዛ እዚህ ጋር ኦኬ እንለዋለን። ከዛ እዚህ ጋር በኢዮብ ስር እየተመዘገባችሁ ነው። ሪጀክት ላርገው ወይም ደግሞ አግሬት ላላችሁ እያለ ነው። ይኸው እዚህ ጋር መጣ ማለት ነው። ስለዚህ እዚህ ጋር እንደዚህ ከመጣ በኋላ አክሰፕት ነው የምትሉት። እዚህ
አክሰፕት ትሉታላችሁ ማለት ነው። ከዛ እዚህ ጋር ፌስ አይዲ መስጠት አለባችሁ። ትጠብቁታላችሁ። ሰሚት አድርጎላችኋል። መልስ እነሱ ሪቪው አድርገው እስከሚሰጣችሁ ትጠብቃላችሁ ማለት ነው። እሺ እነሱ ሪቪው አድርገው ከጨረሱ በኋላ የሚመጣላችሁ ኢንተርፌስ ይሄኛው ነው ማለት ነው። እዚህ ጋር አሁን ከቀድሞ የተለዩ ብዙ ነገሮች አሉ። ለምሳሌ ማይ ኤጀንሲ የሚለው በእንደዚህ ይሆንላችኋል እና ኤጀንት የሆናችሁ ሰው እዚህ ጋር ስሙን ያመጣላችኋል ማለት ነው። ሌላ ደግሞ ከስር እንደዚህ 5 ይሆናል ማለት ነው። ሆስት ይጨመራል፣ ፓርቲ ያለ፣ ሩም፣ ሚ እንደዚህ ይመጣል ማለት ነው። ከዛ እናንተ የምታደርጉት ምንድነው ማይ ሩም የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ በኋላ ሩማችሁን ትከፍታላችሁ። ስም ደስ ያላችሁን ስም ትሰጡታላችሁ የሩማችሁን። እኔ በሴት ስለከፈትኩ ብሌን እለዋለሁ። ከዛ ቻት ነው ላይቭ ስትሪም ነው ይላችኋል። ቻት ትሉታላችሁ። ሩም ከቨር የሚለውን ደግሞ የፈለጋችሁትን ከጋላሪ ላይ አፕሎድ ታደርጉታላችሁ ማለት ነው። የፈለጋችሁትን ፎቶ እዚህ ጋር አፕሎድ እናደርግለታለን ማለት ነው። ከዛ በኋላ ኢንትሮዳክሽን የሚለው የፈለጋ ዌልካም ትሉታላችሁ። የፈለጋችሁትን መጻፍ ትችላላችሁ እስከ 100 ወርድ ድረስ ማለት ነው። እዛ ኦኬ ትሉትና እዚህ ጋር ክሬት የሚለውን እንጭናለን ማለት ነው። ሩማችን በዚህ አይነት መልኩ ተከፍቷል ማለት ነው። ከዛ ይህን ሩም ከከፈትም በኋላ ማይኩን ኦፍ ባታረጉት ይመረጣል። እዚህ ጋር ያለችው ማይክ ኦፍ ባትሆን ይመረጣል ቶሎ እንትን እንዲልላችሁ ማለት ነው። ይህን ሩም ከከፈታችሁ በኋላ ምን ታረጋላችሁ? እዚህ ጋር ታስክ የሚለውን ትጫኑታላችሁ ሩሙን እንደከፈታችሁት ማለት ነው። እዚህ ጋር ምንድነው እስከ 7 ቀን ድረስ 2500 ለ2 ሰዓት ያህል ይሰጣችኋል። ያ ማለት 5000 ዳይመንድ ይሰጣችኋል ማለት ነው። ስለዚህ ልክ አሁን 00 ላይ ነው። አሁን 00 ላይ ነው ያለው። 60 ሚኒት ከተቀመጥኩ በኋላ እዚህ ጋር 100% የሆነ አሁን 0% ነው 100% ይሆንና መተን እዚህ ጋር ክሌም እናደርጋለን 2500 ዳይመንድ። ከዛ ድጋሚ አሁንም ለ2 ሰዓት ለ1 ሰዓት እንቀመጣለን። ከዛ ድጋሚ መተን 2 ክሌም እናደርጋለን ማለት ነው። ይሄ ለ7 ቀን ፍሪ የሚሰጣችሁ ነው። ፍሪ እንደዚህ ለ7 ቀን ይሰጣችኋል 5000 ዳይመንድ ማለት ነው። ስለዚህ ይህን መውሰድ እንዳረሱ። ይህን ልክ እንደዚሁ እንዳረጋችሁ ደግሞ ምን ታረጋላችሁ? እዚሁ ጋር ታስክ የሚላለ ታስክ ምትላለች እሷ ውስጥ እንገባና የተለያዩ ቦነሶች አሉ ማለት ነው። ታስክ የሚሰሩ አሉ። እዚህ ጋር ፕሮፋይል አርግ ፎቶውን ይላል። የፈለጋችሁት ፎቶ ፕሮፋይል ታረጋላችሁ። ኒክኔማችሁን የፈለጋችሁትን ኒክኔም እዚህ ጋር ትሰጣላችሁ። እዛ 25 እንትን ቡስት ማድረግ ያለው ሪዋርድ ይሰጣችኋል። ከዛ ያው እዚህ ጋር የተለያዩ አሉ። ፌስቡክ አለ፣ በፌስቡክ ታገናኙታላችሁ። ከዛ ተርን ኦን ኖቲፊኬሽን፣ ትዊተር ፔጅ ካላችሁ ከትዊተር ጋር፣ ከዛ ከፌስቡክ ባይንድ አካውንት ጋር፣ ከዛ ከቴሌግራም ጆይን ትሉታላችሁ። ከዛ በኋላ ክሌም ታረጉታላችሁ ማለት ነው። የፈለጋችሁትን ፎቶ ምንም እያረጋችሁ ክሌም ታረጉትና 350 ኮይን ይሰጣችኋል። ያን 350 ኮይን እዚህ ጋር ሪዋርድ እቺ ወደ ሪዋርዱ አንገባና ኮይኑን ትወስዳላችሁ ማለት ነው። ኮይኑን ትወስዱት አንዴ ክሊክ ማድረግ ነው። አንዴ ክሊክ ያደርግ እንደዚህ ይመጣል። ኦኬ ትሉታላችሁ። ልክ ያኛውን የዚህ ጋር ያሉትን ታስኮች ከሰራችሁ በኋላ በሚሰጣችሁ እንትን እዚህ ሪዋርድ የሚል ውስጥ ትመጡና እስከዚህ ያለውን አሁን ባሳያችሁ መልኩ ትወስዳላችሁ ማለት ነው። ከዛ ባክ ትሉትና ይሄ ሩማችሁን በቃ ከፍታችኋል። እየሰራችሁ ነው፣ እያስተካከላችሁ። ይሄው ባክ ስትሉት እዚህ ጋር 100 ኮይን ይሰጣችኋል። 100 ኮይን
ሰጥቷችኋል ማለት ነው። በቃ በእንደዚህ መልኩ ይሄኛውን እንደዚህ እየመጣችሁ አሁን የተወሰነ ፐርሰንት ይሄዳል። ይህን ትመጡና እንደዚህ ሪፍሬሽ ስታረጉት እዚህ ጋር 00 የሚላችሁ ከሆነ ወደ ታች እንደዚህ ጎተት ታረጉትና ያሳያችኋል፣ እየቆጠረ ይሄዳል ማለት ነው። ስለዚህ በዚህ መልኩ ቀን በቀን መስራት ትችላላችሁ። እና ይህን ጨርሼ ደግሞ 2 ሰዓት ያለ እዚህ ላይ መቀመጥ ስለሚከብድ ምን እናደርጋለን? እዚህ ዳችኛውን እንጫነውና እዚህ ጋር ሚኒማይዝ እናደርገዋለን። ከነካ ነው በኋላ ምን እናደርጋለን? እዚህ ጋር ይሄኛው ፕሮ የሚለውን ጫን ብለን እንይዟለን። እዚህ ጋር ጫን ብለን እንይዟለን ማለት ነው። ከዛ እዚህ ጋር ኦፕን ኢን ስፕሊት ቪው የሚለውን እንጫነውና በቃ አሁን የፈለጋችሁትን ያኛው ከላይ ታስኩን እየሰራችሁ የፈለጋችሁትን መጠቀም ትችላላችሁ። ለምሳሌ አሁን ቴሌግራም ብገባ ይሄ ከላይ እየሰራው ነው። ማይኳን እንደዚህ ከፍታትና ኔትወርክ ግን መቋረጥ የለበትም። እንደዚህ አረጋችሁ እስር የምትፈልጉትን መጠቀም ትችላላችሁ ማለት ነው። ማወቅ ያለባችሁ ለ7 ቀን ማለፍ የለበትም። 5000 ዳይመንድ መስራት አለባችሁ። ሌቭላችሁን ደግሞ እንዴት እንደምታሳደጉ ቀጣይ ቪዲዮ